መርከብ ፋኗ አምሮብኛል አይደል? ምን ከመጀመሩ ነው ኬራውድ ጋር ስቴጅ መሽቀርቀር የጀመርሽ? ለሱ መስሎሻል? ዲያስፖራ ጓደኛው የምትዋል ባክሽ። ሚስትህን እስክትዋወቃት ቸኩያለሁ። ቆየች እንደውም ልደውልላት። ቆይ እና ኬራውድ ልፈነጊው ፍንግልኗ። ወይኔ ደወለ በቃ ሰውቶ። እሺ ራስሽን ጠብቂ። ስለተዋወቅኩሽ ደስ ብሎኛል። እኔም በጣም። እሺ ተጫወቱ። ሽንቴን ሸንቼ ልምጣ። ደግሞ በጣም ቆንጆ ነክ። አመሰግናለሁ። ሽቶ ደግሞ በጣም ነው ደስ የሚለው። እዚህ ድረስ ይሸታል አይደል? ሄሎ ወይዬ፣ ኧረ እባክሽ መጣ። ምንድነው? እየደወልኩ እኮ ነው። ዝም ብለህ አንሳውና ስማ። እሱ እኮ ገብቶ ቀረዛው። አንተ ካላይ በቃ አንቺን የመሰለሽ ልጅ ግን ከሱ ጋር አይከብድም? እንዳንተ አይነቱ እስኪመጣ ብዬ እንጂ አይመጥነኝም። ጊዜ ማሳለፊያ ነው በእኛ። የተግባባን ይመስለኛል። ዛሬ ማታ አራት የት እንገናኝ? አንቺ ቆሻሻ ገርሻለሁ። ቆይ ተረጋጋ። ስታስቢ ወንድሜ ላይ እንደዚህ ማድረግ ይመስልሻል? ሁሉንም ነገር አሰምቼዋለሁ። አንተ ውሻ ሰራህልኝ ማለት ነው? ዝበይ ወራዳ። ተዋት። ኢቢ አፍንጫው ላይ እንደነካው ውሻ ገንዘብ ስትከታይ ገደል ትገቢያለሽ። አይንሽን እንዳላየው በኔ በኩል ጨርሻለሁ። ወደ ታች ከሆናችሁ ልሸኛችሁ። አቤት በዚህ ጋሪ ልሸኛችሁ አይከብድም? ጋሪ እኮ ቢኖራችሁ በዚህ ፀሐይ አቆሙም ነበር። ቤት ያስክ መሰለህ እንዴ? ከተስማማ በሶስት ጫማ ልቀኝ። ኧረ ይሄድክ በእናትህ። ወይ ሌባ በእናትህ እንከተለው። በእናትህ አዲስ ስልክ ነው። በጋሪ እንደርሳለን ብለሽ ነው? እባክህ እንዳያመልጠኛለኝ እሱ ብቻ። በይ እየሄድሽ ወይኔ ስልኬ አንቺ ነሽ። ማን ተሰደበያለሽ? ይሄን እንደርስበት ነበር እጂ። እኔ ምን ላድርግሽ? መጀመሪያ አንቺ አይደልሽ እንዴ? የራስሽ ጉዳይ። ድሮ ምቀኛ ነሽ። ደስ ይበልሽ። ጣፋ ሞች ብርቅሽ ነው እንዴ? አዎ በጣም የራስሽ ጉዳይ። በጣም ነው የምትገርም። የራስሽ ጉዳይ። ስሙ፣ ሲያሙ የተስማሙ ሲሰማ ተባሉ ይባላል። ቅድም አንድ ነበራችሁ ስታሾፉ፣ አሁን ተባላችሁ። እንኪ ስልክሽ። ወይኔ በጣም ነው የማመሰግነው። በጣም ጀግና ነሽ። በጣም ነው የምናመሰግነው። ሌላ ጊዜ አትንቀዥቀዡ። እሺ ቻው። እና አሸኛለም። ይሄንንም ምን ሆኜ ነው? ያውና ልጁ ሲታይ ግን ሰው አይመስልም። አሁን ይሄ ምን ይወጣል? ነጭ ወደዚህ ያምሻል እንዴ? እንዳይሽል ነው። አንቺ ፋራ ተቆሚያለሽ እንዴ? ፋራማ አንቺ ነሽ። ይሄን የመሰለ ልጅ ሊያመልጥሽ። የድህነትን እርከን ጨርሶ የዳዳ ቤት ውስጥ የሚኖር ሰው አመለጠኝ አላመለጠኝ? ከቤቱ ምን አለሽ? ፍቅር ካለ ቆሎም ተቆርጥሞ ይኖራል። ትዳር እንጂ እድር ማቋቋም መሰለሽ እንዴ? ሂጂና ያልኩሽን በይናፋጭ። እሺ በኋላ እንዳይቆጭሽ። አንድ ጥያቄ ልጠይቅህ። ምንድነው? ማይመጣ ሰው የምትጠብቅ ትመስላለህ። አታስቢ፣ ፍቅረኛ እየመጣች ነው። ባትመጣስ? ምን ለማለት ፈልገሽ ነው? እውነቱን ልንገርህ፣ ፍቅረኛዋ ናት የላከችኝ እንዳሳስትህና ሰበብ ፈልጋ ካንተ ጋር ለመለያየት። ምን? ለዛ ነበር ሰሞኑን ጸባይ ተቀያየረው። ቆይ ግን ምንድነው ምክንያቷ? የማለመውን ኑሮ አይሰጠኝም ነው የምትለው። ብቻ ተዋት። አንቺ ለምን ነገርሽ? ስለማትገባት እንዴ? እኔ ግን ለሷ የምትሆንላትን በመሰማው ብቻ ምንድነው እንደዚህ መለጣጣፍ? የፈጠንሽ አልመሰለሽም? ምን ነው አሁን ልጮሂ ነው? ካድከይ ልትይ? ምንም ድራማ አያስፈልግም። እንደምትፈልጊው ተለያይተናል። ሂጂ። አንቺ ካዲ ነገርሽው? አዎ በሽተኛ ናት። ና እንሂድ። ልቀቂኝ። የጣልሽው ሲነሳ አመመሽ። አጠገቤ እንዳደርሽ ነይ እንሂድ። አንቺ ዞር በይ። ጥርግ በሏ። ደህና ሰው ያገኘሽ መስሎሻል? ቅድመ አያቱ የሞቱበት አልጋ ላይ የሚተኛ ገልቱ ነው። የሰው ባል መኪናና ቤት ስጦታ ይሰጣል። እሱ ግን እድሜ ልኩ ማያልፍልህ እኮ። አቆረቆሰሻ ጓደኛዬ። እኔ እኮ ነኝ ራሴ አልሰማ ብዬ ከሶስት ተሃጋ እየዋለ አራተኛው ይሆናል ሲባል። ይኸውልሽ አሁን ምግባችንን እናዛለን። ከዛ እሱን ታስከፊውና ሌላም ያለው ብር ካለ ተቀብለሽ ከዛ ሙሉጭ ልጩን አውጥተን መሸኘት። ሃይ ፍቅር፣ እንዴት ዋላችሁ? መጣ ፍቅር። ምግብ እንዘዝ። ማነ ሁለት ክትፎ። እሺ ምን ነው ቸኮላችሁ? ሰላምታ አይቀድምም? ሰላምታ ይበላ። ወጋ ጥባቂ አቱን እባክህ። ይልቅ የምትነግር ነገር አለ። ምንድነው? በጣም ብር ያስፈልገኛል። እናቴ ታማብኝ ሆስፒታል። ችግር የለውም። ምን ያህል ነው? 50 ሺህ። ችግር የለውም። እናንተ ብሏ፣ እኔ አስገብቼልሽ ልምጣ። የምር? እሺ እኔ ፍቅር በጣም ደስ ይለኛል። በሉ ተጫውቱ። yes እሰይ ጠገብ። ውይ እኔ ራሱ ደወልሽለት? ብሩ ገባ? ሄሎ። አልገባም እኮ ፍቅር። ምኑ እንዴ? ብሩ ነው እንዳይጋባብሽ ብዬ እኮ ነው። ምንድነው እንዴ? ምኑ? ድህነቴ ማለት ያቀዳችሁብኝን ሁላ ሰምቼ ነበር ከኋላችሁ ሆኜ። ሁለተኛ በዚህ ስልክ እንዳትደውይ። ይሄ ቆሻሻ ሰራልሽ። ጓደኛሽን ደግሞ በሰው ብር ክትፎ እንደሚጣፍጠው ራስሽም ስከፊ ይጣፍጣል ይበል። ቻው።
እና ሂሳቡ ምን ልናደርገው ነው? በልተን አንቺ ነሽ መክረሽ እዚህ ነገር ውስጥ የከተትሽ። የራስሽ ጉዳይ ተወጪ። ሰማካ ፕሮሰስ አካላት እንዴት እንደተቃጠልኩኝ ሰምቻለሁ። ምን አናደደሽ? በጣም ነው ደስ ያለኝ። እኔ ገና ለገና ሄዳ ትርፍራፊ ትልክልኛለሽ ብለን ነው እንደዚህ የምታሽቃብጥላት እንዴ? እሷ ስለተሳካላት ብቻ ደስ አይልሽም? ጓደኛሽ አይደለ? ምን አገባኝ ብዬ ነው የምደሰተው። ቆይ ሰራላታለሁ። ተይኛለህ። በጣም ነው የምታሳፍሪው። ጓደኞቼ እንዴት ናችሁ? ኦ የኔ ቆንጆ ላንቺ እንዴት ደስ እንዳለኝ። ቴንክ ዩ በጣም ምን ነው ቴዲ ደስ አላለህ እንዴ? አረ ብሎኛል። መቼ ነው የምትሄጂው? 3 ቀን ያለኝ። በጣም ትናፍቁኛላችሁ አይደል? እኔ ቁጭ ብዬ አንቺ ትሄጂ። ዋናው ባክሽ አንቺ በሰላም ግቢ። ደግሞ በየወሩ ከደሞዜ ላይ ለእናንተ ልክና አንፈልግም። ገና ሳትሄጂ እንዲልኬ እንዲያልክ እያልሽ ትመጻደቂብን ነው እንዴ? ዮርዲ ግን ምን ሆነሻል? አቦ ዝም በል አንተ። ምን አለ በሰላም ብትሄድ። እንደዚህ ቅናት ቤቱን ሰርቶብሻል እንዴ? ቆይ ምን አረኩሽ? ሰሚኛለሽ? እኔ ዮርዳኖስ ተሾመ ያንቺን ቅራቅንቦ ምፈልግ አይደለም። ብፈልጊ በሰላም ግቢ፣ ባፈልጊ ገደል ግቢ። ምንም እንዳይሰማሽ። ቅናት ተንተክትኮባት ነው። አንቺ አላማሽ ላይ ብቻ ትኩረት አድርጊ። ስንት ችግር አብረን አሳልፈን ዛሬ ሲያልፍልኝ ሲጎር ልብሽ ያዘነልሽ በሙሉ ሲሞላልሽ ደስ አይለው። ማመን የከበደኝ ስሚኝ፣ የዘንድሮ ወንድና የዘንድሮ ቅልጥም ከጎመን ጋር ቢቀቅሉ ጭራሽ ከጎመኑ ቅባት ይዋሳል። ቆይ ዛሬ አይደል እንዴ ጠየቀሽ? እሱ ስንት ነገር ሆኖልሽ የለ? እኔ እሱ ያሳልፍልኛል ስል ጭራሽ ህይወቴ ላይ ሌላ ችግር አልጨምርም። በጣም ነው የምታሳዝኝ። ኡፍ እኔ እናት ተይኝ፣ አጨቅጭቅኝ። አልፋታለኝ እኮ እየደወለ ነው አሁን። ቢያንስ እንኳን እስቲ አንሺለት። አያሳዝንሽም? አንተ አልፈልግህም ማለት አይገባም። የኔ ፍቅር በእናትሽ በቃ የጠየቁሽን ብር ይቅር። ስለጠየቁሽን በጣም ይቅርታ። በእናትሽ ብቻ አትተይ። ሰውዬ አንተን ማባብልበት ጊዜ የለኝም። እኔ የሚመጥነኝን ዲያስፖራ ጠብሻለሁ። አልፈልግህም ማለት አልፈልግህም። ከዚህ በኋላ ስልኬ ላይ እንዳትደውል። በጣም ጉደኛ ነሽ። ጭራሽ ሌላ ጠብሰሽ፣ ለዛውም ከላስ ቬጋስ የመጣ ቆንጆ ሎተሪ ቤት አለው። ኤቲኤም በዩ አንቺ ውርጋት ማታ 6 ሰዓት እንደገባሽ ሰምቻለሁ። ይስማ በፈለኩበት ሰዓት ብገባስ 20 ሺህ ብር እየበሉ እርሶ ደግሞ ጭራሽ ዝም በሏት ጋሼ። ያከራየውሽ እኮ በጨዋ እንድትኖሪበት እንጂ አሸሸ ገዳሜ እንድትይበት አይደለም። ይመች። መልካም እድል ጋሽ ኤፍሬም። ያበደ ሙክት ነው የሚወጣው ዛሬ። አንድ በግ በ100 ብር ብቻ። እንኳን የበግጣ የተከራይም እድል የለኝ። ይሄው እያቃጠለችኝ። ይሄ ሰክረው ቢደገፉት ለሚወርቅ ቤቱ አያካብት። ያቢ ቴዲ ወዬ የኔ ቆንጆ ምንድነው ይሄ? ምን ትሰራለህ እዚህ? ይሄው ቦዘኔ ለቦዘኔ ትተዋወቃላችሁ። ሰፈሩን ያመሰው ውጣ ውጪ ነው። ምን? ወይኔ ያቢት ይሄ ነው ሎተሪ ቤቱ? ወይ ላስ ቬጋሱ እዚች ነው። እንደሰራህልኝ እሰራልሃለሁ። እሺ ቱ ብሽክ በጎርፉ እንዳትወስጂልሽ። አሁንስ ጋሼ ምርር ነው ያለኝ። ሴት አልበረክታለኝ። ኮዱን ልንገርህ፣ ይዞ መገኘት ነው። እሺ አጅሬው፣ ቆይ ዛሬም በዘይት እየተጨማለክ ነው? ይሄ ስራ አይሰለችም እንዴ? የኔ ዘይት ታጥቦ ይለቃል። ያንቺ ትቢት ግን በምን ይለቃል? ሳሙና በማይገዛ ብር እየሰራ ትመጻደቃለህ እንዴ? አንቺም አንድ እንጀራ እኔም አንድ እንጀራ በልተን እናድራለን። እኔ እኮ ላንተ አስቤ ነው። የግል ሾፌሬ ላርገ 3 እጥፍ ደሞዝህን እከፍልሃለሁ። ከዚህ ቆሻሻ ህይወትም ላውጣ። የሀብታም ሹፌሮኜ የሰው መንገድ ከምከተል በዚህ ቆሻሻ እጄ የራሴን ህይወት ማስተካከል መጣ። እኔን የመሰለች ሀብታምና ቆንጆ ሴት ስራ ልስጥ እያለች ትኮራለህ እንዴ? በኋላ ጸጸት እንዳይሆንብህ እሺ። ስንት ወንድ እንደሚለምነኝ ባወቅ። አየሽ፣ እውነተኛ ሀብት ባንክ ቤት አይደለም እዚህ ውስጥ ነው። ብር ያልቃል፣ ማንነት ግን አብሮሽ ይዘልቃል። ታዲያ አንቺ ጋር ያለው ብር ብቻ ነው እያልከኝ ነው? ለፎቶ የሚሆን መልክም አለሽ። ሌላውን አንቺ ነሽ የምታውቂው። እዚሁ ከዘይት ጋር እየተጨማለክ ትኖራለሽ። ሰራልሃለሁ። ህሊና ሲያጣ ሰላም ወርቃን ማስሞልቶ የፈለግሽውን ሰጪ እኔ ፍቅር። ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ። ጌታ ሆይ ተካስኩ። አንሺ ዋጋ ትመልከች። ኦ የኔ ፍቅር ኤክሴ እኮ ብታይ አንድ ማርኬቱ ለመተን 3 ነበር የሚቆጥረው። የኔ ፍቅር ትንሽ መጠጥ እንጀምር። የፈለግሽው ታምራላችሁ። ኦ እድሜ ረጅም ነው ስናነሳ መጣ። ኤክስ ያልሽው እሱን ነው እንዴ? ይገርማል። ለአንድ ማኪያቶ 3 ይቆጥራል ያልሽ። መቼም በደግ አታነሽኝ። ስለ ችስታነት እየነገርኩት ነበር። ጥሩ ሰው አግኝተሻል እኩያሽ። ከቤብ ጋር ፎካከራለሁ ብለህ ማትከፍለውን ነገር አታንሳ። ይሄኔ እኮ አንድ ድንቡል ላይ ለህን ብትዘገዘቅ። ስኳሩ ተስማምቶሻል።
ይሄው እንካ። አመሰግናለሁ። ሰርቀህ እንጂ መቼስ ይሄን ልከፍል አልችልም። ይቅርታ ትተዋወቃላችሁ እንዴ? ከስተመር እንደዚህ መናገር አይቻልም። የእናንተን ሂሳብ ትስራላችሁ። ስሪልንና ቤብ ትከፍያለሽ። ዋት ያ ሂሳቡን ክፈይ፣ እኔ ለልጄ ከፈል። አናቶት ይከፈል ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድነው አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሽው።